እንደምናላችሁ ውድ የእናት ሚዲያ ቤተሰቦች የተለያዩ መረጃ ይዘናል። አብራችሁን ቆዩ። ከዲቪ ጋር በተገናኘ ቪዲዮ ይዘናል እናካፍላችኋለን። እንዴት እንደሚሞላና የተለያዩ ጉዳዮች ወጥተዋል። ገዱ አንዳርጋቸው እንደዚሁ ምላሽ ሰጥተዋል። ስለ ሰሞኑ መነጋገሪያ ጉዳይ ማብራሪያ ሰጥተዋል። በሚዲያ ቀርበው እናካፍላችኋል። እንደዚሁም ነገ ስለሚደረገው ፍልሚያ ጋር በተገናኘ ሴዶና እንደዚሁም ደግሞ ጆኒ ያሉት ነገር አለ። እንደዚሁ መጃኒ 250 ሺህ ብር ሲያለች ተብላ እናካፍላችኋለን። የዘንድሮ የዲቪ አሞላል በተመለከተ አንዱ ነው። የ150 ሺህ ብር ሽልማት ያገኘችው የ12ኛ ክፍል የኢንትራንስ ተፈታኝ ፈተናውን ከፍተኛ ውጤት በማስመዝገቧ ያገኘችው ሽልማት አለ። ማን ሽልማት አንዱ ጉዳያችን ነው። የውጭ ሀገር ሰራተኞች በኢትዮጵያ ከባድ በደል እያደረሱባቸው ነው፣ አሰሪዎቹ ማለት ነው። ስለነሱ መረጃ ይዘናል። የጋሽ አህመድ እንደዚሁም አዲስ አልበም ይፋ ተደርጓል። የምናካፍላችሁና ሌሎች መነጋገሪያ ጉዳዮችም በእጃችን ላይ ይገኛሉ። እስከ መጨረሻው ተከታተሉን፣ አብራችሁን ቆዩ። በቀዳሚነት የምንመለከተው ከዶክተር ገዱ አንዳርጋቸው ጋር በተገናኘ ከሰሞኑ እንግዲህ መነጋገሪያ መሆናቸው ይታወቃል። በፓርኪንግ መስራታቸውን ተከትሎ አሁን በወጣ መረጃ ደግሞ እሳቸው ቀርበው ማብራሪያ ሰጥተዋል። ማብራሪያውን ተከታትለው አንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝቡ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰጥቷል። ሌላኛው የውጭ ሀገር አሰሪዎች በኢትዮጵያ ላይ ከባድ በደል እያደረሱ እንደሆነ ታውቋል። በአዳማ ነው ይህ ድርጊት የተከሰተው ተብሏል። እስኪ ቪዲዮውን ተከታትሎ እንመለስ። ያው እንደተመለከታችሁት ነው እንግዲህ ከባድ የሆነ ጉዳት ያደረሱባቸው። ሌላኛው መነጋገሪያ የሆነው አንድ ትኬት እስከ 100 ሺህ ብር የተሸጠበትና ከ4 ሺህ ጀምሮ እስከ 100 ሺህ ብር የተሸጠው ትኬት ፍልሚያ ነገ ይደረጋል። ስለሱ አስመልክቶ ከአዲስ አበባ ፖሊስ ከፍተኛ ኃላፊዎች ጋር ውይይት ተደርጓል። ስለ ውድድሩ ጉዳይ ማለት ነው። ውድድሩን በተመለከተ እንግዲህ ይፋ በተደረገው መሰረት መግቢያ ወደ አዳራሽ የሚገባው ከቀኑ 10 ሰዓት አካባቢ እንደሆነ ጭምር ታውቋል ነው የተባለው። ከዚህ ጋር በተገናኘ ግን ውድድሩ የሚጀምረው 12 ሰዓት እንደሆነም ጭምር የደረሰን መረጃ ያሳያል ነው የተባለው። እናም እንግዲህ ስለ ጸጥታው ጉዳይ በጥልቀት እንደተወያዩ ታውቋል። የዘንድሮ ዲቪን በተመለከተ በርካታ ጉዳዮች እየተነሱ ነው የሚገኘው። እንዴት ነው የሚሞላው? ምንድነው መደረግ ያለበት? ምን ያስፈልጋል? የሚለውን በተመለከተ ይህንን ቪዲዮ ተከታተሉትና እንመለሳለን። ከሚቀጥለው ወር ጀምሮ መሙላት እንጀምራለን። ግን በጣም ብዙ መስተካከያዎች ተደርገዋል። ዛሬ ምን እንደተስተካከለ ራፍሊ ያለውን ኢንፎርሜሽን ነው የምነግራችሁ። አዎ በሚቀጥለው ወር መጨረሻ ዲቪ 2027 መሙላት ይጀምራል። የሆምላንድ ሴኩሪቲ እና የትራምፕ አድሚኒስትሬሽን ያወጧቸው ቤዚክ የሆኑ ለውጦች አሉ። ለምሳሌ የመጀመሪያው ፓስፖርት የግድ ያስፈልጋቸዋል። ቫሊድ የሆነ ኤክስፓየርድ የሌለው ቫሊድ የሆነ ፓስፖርት አንደኛውና የመጀመሪያው ሪኳየርመንት ነው። ሁለተኛ ዋይት ባክግራውንድ ላይ ያለው ጉርድ ፎቶ ነው፣ እዛው የተነሳ ሶፍት ኮፒ ማለት ነው። ሶስተኛው የአፕሊኬሽን ፊ መሰብሰብ ጀምሯል። የስ የትራምፕ አድሚኒስትሬሽን እያንዳንዱ አፕሊካንት $1 እንዲከፍል ህግ አውጥተዋል። ስለዚህ ሶስተኛ ላይ $1 መስት ይከፈላል ማለት ነው። ከዛ በተጨማሪ ሌሎች ማይነር የሆኑ ለውጦች አሉ። ጀንደር ላይ ኤጅ ላይ ከዚህ በፊት ቁጥር ብቻ ነበር የምንሞላበት። አሁን ግን ቁጥሩ ይቀርና ቀጥታ ዴት ኦፍ በርዝ
ልክ ፓስፖርት ሲሞላ እንደምናስገባው ፓስፖርት ላይ ያለው እድሜ፣ ቀን፣ ወር፣ ዓመተ ምህረት እያንዳንዱ ነገር ፎርሙላ ይገባና በዛ መሰረት ነው እድላችሁን የምትሞክሩት። ስለዚህ በሚቀጥለው ወር ጀምሮ መምላት እኛም በቢዝነስ ሴንተራችን መምላት እንጀምር። ለዚህ ለተማሪ እንግዲህ ሽልማት አበርክቶላታል ለዚህ ለምትመለከቱት ማለት ነው። እናም እንግዲህ እጅግ ድንቅ ብቃት ያላት ናት። የትምህርት ሚኒስትሩ ብርሃኑ ነጋም እንደዚሁ ስለሷ ሀሳብ መስጠታቸው የሚታወስ ነው። በቀጣይነት የምንመለከተው ጉዳያችን የሚሆነው እንግዲህ እነ ሴዶ እና ጆኒን በተመለከተ እንግዲህ ጆኒ ሴዶ ኢንተርናሽናል ውድድር ቢወዳደር የኛን ያሳፍረን ነበር ወይም ደግሞ ሌላ ታሪክ ያመጣብን ነበር ሲል ሀሳቡን ሰጥቷል። ቪዲዮውን እንድከታተለው እስኪ። 100 ምናምን ሺህ ብር ነው ያሸነፈው፣ ግን ከዛ በላይ ብር ከፍቷል። ከዛ በላይ ብር ከፍቷል። ኦክቲሽን ፎራሱ ስንት ነው ያገኘው? 200 ከምናምን ሺህ። ያው እንደሰማችሁት ነው። ከዛ በላይ ሰርቷል። ሴዶ አልተማረም፣ የተማረ ይመስላል ግን ያልተማረ ነው። አንድ የተነስቶ 10 ሺህ ብር 10 ሚሊዮን እንዴት ይላል? በባለፈው እኮ ንቃት 200 ሺህ ነው ያገኘው፣ ነገር ግን ከዛ በላይ ሰርቷል። እሱም እንደዛ መስራት ይችል ነበር የሚል በርካታ ሀሳብ አንስተዋል። ሌላኛው እንግዲህ ጃኒን በተመለከተ 250 ሺህ ብር አስይዛለች ነው የተባለው። እንግዲህ ጆኒ የሚያሸንፍ ከሆነ 250 ሺህ ብር እንግዲህ ያሸንፋል ብላ መድባለችም ተብሎ ነው የተነገረው። እናም ብዙዎች ተናግረውበታል። እስኪ ቪዲዮ እንከታተል። እነሱ ከጃኒ የድሮ ጃኒ ወንድ ነው ሴት ነው? ሴቷ የድሮ ፎንቃ ያው እንደሰማችሁት ነው። እንግዲህ ሌላኛው ምርጫችን ጋሽ አህመድ ማህሙድን በተመለከተ ሙሉ አልበም ያወጡ እንደሆነ ታውቋል። 13 ያወጡት ከዚህ ከትራፉ ጋር በተገናኘ እንግዲህ እነዚህ አልበሞች የሚለቁት በመስከረም አጋማሽ እንደሆነ ታውቋል። ከዛ አስቀድሞ ግን አንድ ነጠላ ለበዓል እንደሚለቁ የሚደርሰን መረጃ ያሳያል። እናም እንግዲህ አልበሙ ምርጥ አልበም እንደሚሆን ከወዲሁ ተጠብቋል። እናንተም እንድትከታተሉት እንግዲህ ከወደቁ በጉጉት እንድትጠብቁ የተነገረ የሚገኘው። በሌሎች መረጃ መለሳለሁ። ሰብስክራይብ አድርጉ ባካችሁ። መልካም ቆይታ